በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ እኔ አርበኛ ልጅ ነኝ ጆሊ ባርጊርጊሮ ወጥቷይ ሞታራዳ በማተቦ ኖሮ ባለ ወጣነስኝ በርዳሚውስ መታው አረ መታው ኳሱን መታው እንጂ ኳሱን አረ መታው እባክህ ኳሱን መታው አረ ጎሉን እባክህ መታው ጎሉን መታው ጎሉን መታው ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይህን ነገር ሳልነግራችሁ አላልኩም። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥነው። አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችንን እናርግ። አብዬና ናቀፈኝ ና ማሚ ደሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነን። ሚኪ ሳይነቃብን አይቀርም። ቶ ኖሪስክ አንተ እዚህ የምትሳሳተልህ እንዴ? ኖሪስክ ነው ቢች አያ የጠፋች አያታለ አንተ ነው ይቀር የለ አያ የጠፋች አያታለ እንዴት ሌምበርጊኒ አይነት የሆነ ቅርጽ ያለው ጫማ ነውና እሱ ለብሶ ዝንት ጥሩ መጨረሻ አማን እንዴ ብራዘር አረ ባርኮት የጠፋብኝ እኮ እንዴ። እሺ ምን አጠፋው? ምንም ቢሆን እኮ አንድ ቤት ውስጥ ያለውን ጓደኛሞች ነን። ደግሞ ምንድነው መነጽር? ምንም አርኬ የሌለው መነጽር ምን ታረጋው? አሁንም ጥቃቅን ነገር ላይ ነው አይደል የምታተኩሩ? ታስታውሳለህ ከአንድ አመት በፊት አንድ ላይ ያያለን የቆይተ ነው ደግሞ ለስልኬ ከበር ፍለጋ ይወርኩበትን ቦታ ጠይቀኝ። ከበር የትም ቦታ አለ አይደል እንዴ? ኖ ስልኬ ጋር ማች የሚያደርገው ነው የፈለኩት። አንድ ቦታ ነበር ያገኘሁት። እሱም ጠርዙ ጋር ጥቁር ነገር ስላለበት ተውኩት። የግድ ማች ማድረግ አለበት። ቆይ መች ነው አእምሮውን ከጥቃቅን ሐሳብ ነፃ የምታወጣው? ኧረ በእናትህ ተነስ እንሂድና ብድሩን ጠይቀን ስራውን እንጀምር። ቆይ በእናትህ ትንሽ ዩቲዩብ ላይ የሚገርም ጫማ ማስተሰር ያየው ነው። አንተም እንደኔ እያሳሰበ ነው? ለምንድን ነው የማላስበው? እኔ እሱ አይደለሁም አንበሳ። ይሄን ብድር እንደምንም ብለን ወስደን በባሌም በቦሌም ብለን ሰርተን ሳንቲም መያዝ አለብን። ኧረ እባክህ እኔ እሱ አይደለም የሚያሳስበኝ። እና ምንድን ነው የሚያሳስበህ? ለሲስተር መልስ ያሰፋሁት ልብስ አበላሽቶ ነው የሰራው። ምን እንደምለብስ አላውቅም። እና ምን ላይ ነው ሄድሮ ዘናጭ? ያው ዝም ብዬ ተፍተፍላለሁ። እንካስኪ አንዴስ ተቀመጥ እስኪ። ይሄ አእምሮህ ነው። እነዚህ አእምሮ ውስጥ እጅግ በጣም የሚጠቅሙ ነገሮች ናቸው። አንተ በሚጠቅሙ ነገሮች ፋንታ ለህይወት የማይጠቅሙን አንድ ኢንች እንኳን ገፋ የማያደርጉትን ትርኪ ምርኪ ነገሮች ነው በጭንቅላት ተሸክመህ የምትዞረው። እነዚህን ጥቃቅን ነገሮች አራግፈህ ለወደፊት ህይወት የሚጠቅሙን ሐሳብ ወደ አእምሮ ውስጥ ካላስገባ እመነኝ ከ40 ዓመት በኋላም እዚሁ ድንጋይ ላይ ተቀምጠ ድድ ያሰጣንም ማገኝ። ባርኮት ቸርኪውን ግን ነጭ ብታደርገው የፈለቀ ያምራል። አንዳንዴ ከሚስት ጋር ማውራት የአእምሮ ህክምና ነው። ግን ከሷ ጋር አውርተህ ስጨርስ
ሌላ ሕክምና ያስፈልጋል። ጭር ባለ ስፍራ ተወዳጅ ካልጠፋ ባገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪና አምርብሽ ችል እንዳስበላሽ ቅርብሽ ጠርታችሁ ነበር እንዴ ዶክተር? እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳደረግህ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው፣ ችግር የለውም። መርፌ ብቻ ነው እንዴ? ስልኬስ? ስልኬን ያላቅም ደውል እስኪ አንዴ። የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይሉሃል። እኔ እንደማየው እምባ ተጠራቅሞ አይንህን ሞልቶሃል ያስብላል። ምክንያቱ ምንድነው የለቅሶ ቢሉህ ዞር አርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ሂዳት አብረን የሰማነው ሳሎጋ በፊት ያለን ሁሉ አውጣ ወንድም። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ቆሎ ነገር የነበርኩ ምግብ የሚባል ነገር ብቻ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል።